ሰላም ዛሬ በጣም ቀላል አሪፍ ለኢፍጣር የሚሆን ማሽ ፖቴቶ እንሰራለን። በቅድሚያ እንደዚህ ምስሉ ላይ እንደምታዩት ድንቻችንን እንልጥና እናዘጋጀዋለን። በመቀጠል ድንቻችንን እንደዚህ ምስሉ ላይ እንደምታዩት በትናንሹ እንቆርጥና እናዘጋጀዋለን። በመቀጠል ድስታችን ላይ ውሃን ጨምርና ከዛን ድንቻችንን አድርገን ድንቻችንን ለ30 ደቂቃ እናበስሎና ኮንሲስታንቱ ልክ እንደዚህ ሲሆንልን አውጥተን እናጠልለዋለን። ድንቻችንን ካጠለልን በኋላ በጎድጓዳ ሳህን እናደርገውና በሹካ ወይም ደግሞ ድንች ማድቀቂያ በመጠቀም እንደዚህ ምስሉ ላይ እንደምታዩት እናደቀውና ኮንሲስታንቱ ልክ እንደዚህ ሲሆንልን ወደ ጎን እንተወዋለን። በመቀጠል የተፈጨ ድንቻችን ላይ የምንጨምረውን ግብአት እናደርጋለን። መጥበሻችን ላይ 1 ቡና ማንኪያ ቂቤያችን ሲቀልጥ 1 ኩባያ ወተት፣ ከዛ በኋላ 1 ቡና ማንኪያ ኮረሪማ፣ 1 ቡና ማንኪያ ኦኒየን ፓውደር፣ 1 ቡና ማንኪያ ታይም እናደርግና ቤሊ ሊቭ ጨምረን በደንብ አድርገን እንደዚህ ምስሉ ላይ እንደምታዩት አዋህደን ኮንሲስታንቱ እንደዚህ ሲሆን ወደ ጎን እንተወዋለን። በስተመጨረሻም ያደቀቅነው ድንች ላይ ያዘጋጀነውን ግብአት ወደ ድንቹ እንደዚህ ምስሉ ላይ እንደምታዩት እንጨምርና በደንብ አድርገን እናዋህደዋለን። ከዛም በመጨረሻም ትንሽ ጨው እናደርግና በደንብ አድርገን እናዋህደውና ኮንሲስታንቱ እንደዚህ ሲሆንልን ወደ ጎን እንተውና እንደዚህ በቆንጆ ሁኔታ አሳምረን ከአቮካዶ ሰላጥና ከዋፍል ቺክን ጋር አድርገን በቆንጆ ሁኔታ እናቀርባለን።